ያ ሙሐመድ 3 ዱዓ ሰጥቻለሁ ጠይቅ አልመልስም አላቸው። አንዴ ቁጭ አልኩ መስጂድ ውስጥ አንድ ሰው መጣ ከጎኔ ቁጭ አለና ቁርአን አነበበ። የቀራው አቀራር ረሱል ካስተማሩኝ የቁርአን አቀራር ውጭ ነበር። ተገረም። ሌላ ሰው መጣ በስተግራይ ቁጭ አለ። ቁርአን ቀራ ረሱል ሰለላሁ ዐለይሂ ወሰለም ካቀሩኝ የተለየ ነበር አቀራሩ። እንዴ ቁርአንን ማዛባታቸው ነው ብዬ ያዝኳቸውና ወደ ረሱል ወሰድኳቸው። የአላህ መልእክተኛ እነዚህ ሁለት ሰዎች የተለያየ አቀራር ይቀራሉ እርሶ ካስተማሩኝ ውጭ አልኳቸው። ከዛም ነብዩ አለይሂ ሰላቱ ወሰለም ምን ሀዲህ ከፈለጋቸው ውስጥ ሳያጣሩ አይፈርዱም ቅሩ አሏቸው። ሁለቱም ቁርአን ቀሩ። ልክ ሲቀሩ فحسن حالهما የሁለቱንም አቀራር አጸደቁ። የኔም ትክክል ነው የነሱንም ትክክል ነው አሉ። ኡበይ ኢብኑ ከዓብ ልብ በሉ ወጣቶች፣ ልክ እንዲህ ሲሉ በጃሂልያ ወቅት ያልነበረብኝን ጥርጣሬ እስልምና ውስጥ ጥርጣሬ ገባኛል። እንዴት የኔም ትክክል የነሱም እንዴት ትክክል ይሆናል? ልክ ረሱል የሸይጣን ውስዋሴ እንደከበበኝ ሲያቁ ደረቴን ቸብ አደረጉኝ። መቱኝ ደረቴናል። ልክ ሲመቱኝ ፈፊቱ አረቃ ላብ ግጥም አረገኛል። ፈከአኒ አረ الله فرغا አላህን ግልጥ ብሎ ማየው መሰለኛል። በአንድ ቸብታ የሸይጣንን ወሳዊስ ግንብ አመድ አደረጉት። ረሱል ሰለላሁ ዐለይሂ ወሰለም ለቀቀኛል። ከዛም ያ ኡበይ ያሉ አንተ ኡበይ ጌታዬ እኮ አላህ ቁርአንን በአንድ አቀራር ቅራ ብሎ ትእዛዝ አመጣብኝ። ጌታዬ ያልኩ ጌታዬ ኡመቶች ደካማ ናቸው ሌላ ማቀራር ይጨምራቸዋል። እሺ በሁለት ሐርፍ ቅራ አለኝ። ጌታዬ ኡመቴ ደካማ ናቸው ሌላም ይጨምራቸው። ጥያቄያቸው እንደማይቆም አዛኙ ጌታ ያውቃል። ያ ሙሐመድ በቃ ኡመቶችህን በሰባት አይነት አቀራር እንዲቀሩ ፈቅጃለሁ አለ። ጭንቀት ለኡማው። አላህ ሱብሓነሁ ወተዓላ ይሄን ሲመላለሱት ለነብዩ አለይሂ ሰላቱ ወሰለም አንድ ሽልማት ላከላቸው። አንተ ሙሐመድ ለኡመቶችህ አዝነህ አይደለ 3 ተመላለስከኝ? አዎ 3 እስቲጃባው ማልመልሰው ዱዓ ሰጥቻለሁ አላቸው። ለዚህ እዝነትህ 3 ዱዓ ሰጥቻለሁ ጠይቅ አልመልስም አላቸው። ረሱል የታደረጉት ይሄን ዱዓ ኡበይን ገረና ጀዐልቱል ኡላ ሊኡመቲ ያሉ የመጀመሪያውን ዱዓ የተሰጣቸውን ሽልማት ለኡማ ያደረኩት አሉ ለኔና ላንተ። ሁለተኛውን የታደረጉት ወጀዐልቱ الثانية ሊኡመቲ ያሉ ሁለተኛውን ለኡማዎች ያደረኩት። ያ ዱዓ ስላለፈ ነው በቲክቶክ ዘመን እኔ እናንተ አዳራሽ ዛሬ ሞልተን ያለን። በከባዱ የፈተና ወቅት ስለ ረሱሉ ለማውራት የተሰበሰብነው ያ ዱዓ አልፏል ለኔና ላንተ። የሂዳያው በር ተከፍቷል በዛ ዱዓ። ሁለተኛውን ለኡመቶች ያደረኩት። ሶስተኛውን ይሁን ለራሳቸው ያስቀሩት ኡበይን ገረን فجعلت ادخرت الثالثة ሊኡመቲ። ሶስተኛዋን ደግሞ የውመል ቂያማ ኡመቶቼ በጣም የሚፈልጉበት ወቅት አለ። حتى الخليل ኢብራሂም እንኳን እኔን የሚከጅልበት ወቅት አለ ሸፋዓ እንደሆነው ሊያን ያስቀመጥኳት አሉ ሰለላሁ ዐለይሂ ወሰለም። اللهم صل وسلم على نبينا محمد። የኛ ሙሐባ ተደምሮ ሚዛን ላይ የረሱሉ ሙሐባ አንድ ሚዛን ላይ ቢቀመጥ የርሳቸው ሚዛን ይደፋል።